ጌታ ኢየሱስ ክርስቶስ በአህያና በግልገሏ ላይ ተጭኖ የመጣበት መነሻው የነቢያትን ትንቢት ለመፈጸም አንድ፣ ሁለተኛው ደግሞ አበው የመሰሉትን ምሳሌ ፍጹም ለማድረግ ሁለቱን መሰረት ያደረገ አመጣጥ ነው የመጣው። አህያ እንደምታውቁት በጣም የተናቀች ናት። ከእንስሳት ሁሉ ዱላ የሚበዛባት ሸክም የሚበዛባት ናት። ያንን የመረጠበት ምክንያት በተናቁ ሰዎች አድራለሁ ሲል፣ በተናቁ ሰዎች አድራለሁ፣ በፍጹም ትሕትና የሚኖሩ ሰዎች እግዚአብሔር የተናቀ ልብን አይልቅም ይላል ቅዱስ ዳዊት መዝሙር 50 ላይ ልበ ትሑተ ወየዋህ ኢይሜንን እግዚአብሔር ትሑት ልብን የዋህ ልብን አይንቅም ስለሚል እንግዲህ እናንተም ትሑቱንና ልደርባችሁ ብሎ ያሳየን ዘንድ አህያይቱንና ውርንጭላዋን መርጧል። በነገራችን ላይ ጌታችን ኢየሱስ ክርስቶስ በሁለቱም ላይ ነው በተአምር የተቀመጠው። አህያዋ ላይ ብቻ አይደለም፣ ልጇ ላይ ብቻ አይደለም፣ በሁለቱም ላይ ይሄ ለእሱ ብቻ የተቻለ ነው። በአህያዋና በውርንጭላዋ ላይ ተቀምጦ ነው ወደ ቤተ መቅደሱ የገባው እና ይሄ ነው። ሌላኛው ምሳሌ ለመፈጸም የተባለው ቀድሞ በብሉይ ኪዳን የነበሩ ቅዱሳን ነቢያት ዘመኑ ዘመነ ሰላም ነው ወይስ ዘመነ ጸብ የሚለውን በአህያና በፈረስ ይገልጹታል። ለምን ፈረስ አልሆነም ካለም ነቢያት በፈረስ ተቀምጠው ዘገር ነቅንቀው ከመጡ ሰላም አይደለም ማለት ነው። እግዚአብሔርን አስቀይመው ሕዝበ እስራኤል ማለት ነው ኃጢአት ሰርተው ምርኮ ሊመጣ እንደሆነ ማሳያ፣ መከራ ጦርነት ሊመጣ እንደሆነ ማሳያ ነው በፈረስ ሲመጡ። ምክንያቱም ፈረስ ለውጊያ እንደሆነ ስለምናውቅ ማለት ነው። በአህያ ሲመጡ ደግሞ ቅዱሳን ነቢያት መነሳንስ ይዘው በአህያ ተቀምጠው ሲመጡ ሳይናገሩ ገና ከድርጊታቸው ዘመነ ሰላም እንደሆነ ይታወቃል። በዛ ምክንያት መድኃኒታችን ኢየሱስ ክርስቶስም የመጣው ሰላምን ለመስጠት መሆኑን ያሳይ ዘንድ በአህያ ተቀምጦ መጣ ይላል። ሰው እግዚአብሔር ንጹሕ ባህሪ ነው። ንጹሕ እግዚአብሔር ንጹሕ ነገርን ይወዳል ይሻል። ኃጢአት ደግሞ ሰውን ያሳድፋል። ይህንን የኃጢአት ስርየት የምናገኘው በክህነት በኩል በሐዋርያ ስልጣን በኩል መሆኑን ያሳይ ዘንድ መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ሁለቱም መርጦ እሱ በወደደ ስልጣኑ ለሁሉም ቢሰጥ የራሱ ፈቃድ አለውና ሁለቱም መርጦ ወደ አህያው ባለቤት ላከ። የታሰሩትን አህዮች ፈቶ መጥቶ ተቀምጦባቸዋል። እኛም በኃጢአት ስንታሰር በካህናት ጸሎትና በካህናት ስልጣን መሰረት ከኃጢአት ተፈተን ክርስቶስ እንዲያድርብን ማሳያ ነው ማለት ነው።